የኢትዮጵያ ንግድ ባንክ የዘመኑና ደህንነታቸው ተፈትሾ የተረጋገጡ ዲጂታል ቴክኖሎጂዎችን በመዘርጋት የግብይት ስርዓቱን ምቹ፣ ፈጣን እና አስተማማኝ አድርጓል። ባንኩ ተደራሽ ካደረጋቸው የዲጂታል ግብይት አማራጮች መካከል ሞባይል ባንኪንግ፣ ካርድ ባንኪንግ እና ኢንተርኔት ባንኪንግ ተጠቃሾች ናቸው። ዲጂታል የግብይት አማራጮች ለአጠቃቀም ምቹና የግብይት ስርዓቱን የሚያቀላጥፉ ቢሆኑም ጥንቃቄ የጎደለው አጠቃቀም በዲጂታል ዓለም ላሉ የመጭበርበር እድሎች ተጋላጭ ያደርጋል። ውድ ደንበኞቻችን የሚከተሉትን የጥንቃቄ እርምጃዎች ተግባራዊ በማድረግ ራስዎን፣ ቤተሰብዎን እና ሀገርዎን ከመጭበርበር ይጠብቁ። የሞባይል ባንኪንግ አገልግሎት የሚሰጡ የባንካችን የሞባይል መተግበሪያዎችን ከፕሌይ ስቶር ወይንም ከአፕ ስቶር ብቻ አውርደው ይጠቀሙ። የሞባይል መተግበሪያዎችን የይለፍ ቃል ያጠናክሩ። የሞባይል መተግበሪያዎችን የይለፍ ቃል በሚስጥር ያዙ። የይለፍ ቃልዎን በተወሰነ ጊዜ ቢበዛ በ3 ወር ይቀያይሩ። ለሁሉም የዲጂታል አማራጮች የተለያየ የይለፍ ቃል ይጠቀሙ። በማህበራዊ የትስስር ገጽ የሚሰራጩ ማስፈንጠሪያዎችን ምንጩን ሳያረጋግጡ በቅርብ በሚያውቁት ሰው ስለተላከልዎት ብቻ ወዲያውኑ አይንኩ። ከባንክ ጋር በተገናኘ አጣዳፊ ምላሽ የሚፈልጉ ጥያቄዎች ወደ እርስዎ ሲመጡ ተጠራጣሪ ይሁኑ። ቆም ብለውም ያስቡ። ትክክለኛውን የማህበራዊ ገጾቻችንን በመከተል መረጃ ያግኙ። ከባንካችን ጋር ለተያያዙ የማጭበርበር ጥቆማዎች የሚከተሉትን አማራጮች ይጠቀሙ። ወደ ባንካችን የጥሪ ማዕከል 951 ይደውሉ። ወደ cybersecurity@cbe.com.et መልእክት ይላኩ። ወደ ቅርንጫፍ በአካል በመቅረብ ያመልክቱ። ተአማኒ የባንክ አገልግሎትን በዜሮ ትረስት ደህንነት እናረጋግጣለን።